እግዚአብሔር ያለው ቦታ ምን ትሆናለህ? በእናትህ እደርሳለሁ በሉ። በጌታ ደርሼ ያለው በሉ። የተናገረኝ በሉ። እዛ ቦታ ያለው ለአንድ ሰው ይሁንለት። ኢየሱስ ጌታ ነው። አንዳንድ ሰዎች መከራ አለ፣ ችግር አለ። ከብዙ በኋላ ደግሞ ጉብኝት አለ። ከብዙ ለቅሶ በኋላ ደስታ አለ። ከብዙ ጨለማ በኋላ ብርሃን አለ። ይነጋል። አሜን በለኝ። ችግሩን አልፈህ ትገለጣለህ። ብዙ ሰዎች ዛሬ ከዚህ ቤት ተቀይራችሁ ትወጣላችሁ። እመን፣ ከዚህ ቤት ተለውጠህ ትወጣለህ። አንድ ጊዜ አልዓዛር ይላል የእግዚአብሔር ቃል ስናገር አልዓዛር ታሟል ብሎ ወደ ኢየሱስ መልእክተኞች መጡ፣ ነገሩ። የምትወድ አልዓዛር ታሟል ስል ኢየሱስ ዝም አለ። ሁለተኛ መልእክተኛው ሲመጣበት ዝም አለ። ሶስተኞች ግን ሲመጣ ሞቷል አለ። ከዛስ 2 ቀን ቆጥሯል አለ። 3 ቀን ቆጠረ አለ። አራተኛው ቀን ግን ጌታ እንዲህ አለ፣ እሄዳለሁ አለ። ወዴት? ሊያስነሳው እሄዳለሁ። ማንን? አልዓዛርን። ሞቷል የተባለው ሊያስነሳ። እግዚአብሔር ዛሬ ምሽት ያንዳንድ ጸጋ ዛሬ ቀን ለአንዳንድ ሰው የተባለበት እግዚአብሔር ያደርሳል። እጅን ከፍ አድርግና ቃል ያለው የሰማ ሰው አይሞትም። ዘፍጥረት ምዕራፍ 22 እናወጣለን። ዘፍጥረት ምዕራፍ 22 ከቁጥር 1 እስከ 14 እናያለን። ያገኛችሁን አንብቡት እስቲ። ለጌታ ክብር አነባለሁ። ከዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው። ከዛ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው አብርሃም ሆይ። አብርሃምም እነሆኝ አለው አለ። እግዚአብሔር አብርሃም ሆይ አለው። አብርሃምም እነሆ አለው። የምትወደውን አንድ ልጅን ይስሐቅን ይዘ ወደ ሞሪያ ምድር ሂድ። እኔም በሚነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው። አብርሃምም በማለዳ ተነስቶ አህያውን ጫነ። ሁለቱንም ሎሌዎችና ልጁን ይስሐቅን ከእርሱ ጋር ወሰደ። እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሶስተኛው ቀን አብርሃም አይኑን አነሳና ቦታውን ከሩቅ አየ። ሃሌሉያ! ይሄ ነው በቃ እግዚአብሔር ያለው ቦታ ታያለ። አሜን። እሺ። አብርሃምም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ። እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመልሳለን። እንደገና ወደ እናንተ አቤት የእምነት አይነት! ራማሻላ ኮሳያ ወደ እናንተ እንመጣለን። አብርሃምም የመሰዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም እሳቱንና ቢላዋን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ሐሳብ ላይ ደርሰናል። እሺ። ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው አለ። የመሰዋዕቱ በግ ግን ወዴት ነው አለ። አብርሃምም ልጄ ሆይ የመሰዋዕቱን በግ እግዚአብሔር ያዘጋጃል አለው። የመሰዋዕቱን በግ እግዚአብሔር ምን ያደርጋል? ያዘጋጃል። የመሰዋዕቱን በግ እግዚአብሔር ምን ያደርጋል? ያዘጋጃል አለ። እመን። ዛሬ አንድ ሰው ቤት ላይ ይሄ ነገር ይሆናል። አሜን። ትታዘዛለህ፣ የሆነ ነገር ይቀየራል። አሜን።
አብርሃምን ልጁን የመሰዋያን በግ እግዚአብሔር ያዘጋጃል። እሺ ሁለቱም አብረው ሄዱ። እግዚአብሔር ወዳለው ቦታ ደረሱ። እግዚአብሔር ናችሁ ካራባጃላ ያዘው አጠገብ ላይ ያለው እግዚአብሔር ያለው ቦታ የተባለው ቦታ ዛሬ ሳትደርስ አትሞትም። አንድ ሰው ዛሬ ይደርሳል። አሜን። ወደ አገልግሎቱ ቦታ ይደርሳል። አሜን። ወደ ተባለበት ይደርሳል። አሜን። እግዚአብሔር ዛሬ አያዋርድህ። አሜን። አንድ ሰው ሰምቻለሁ በለው በጌታ ሰምቻለሁ፣ ግን በአይኔ አያለሁ። ከዛሬ በኋላ በእግዚአብሔር ጉዞ ትጀምራለህ፣ የተባለበት ትደርሳለህ። አሜን። በኢየሱስ ጉዞ ትጀምራለህ፣ የተባለበት ትደርሳለህ። መንገድ ሊያስቀራ አይችልም፣ ትደርሳለህ። አሜን። ሁለት ፍሬ ሐሳብ ነግራል። እግዚአብሔር ያለበት ቦታ ምን አደረጉ ነው? ደረሱ ይላል። እሺ አብርሃምም በዚያ መሰዊያው ሰራ። አብርሃምም በዛው መሰዊያ ሰራ፣ እንጨትንም ረበረበ፣ እንጨትንም ርብ አደረገ፣ ልጁንም ይስሐቅንም አስሮ በመሰዊያው በእንጨቱ ላይ ምን አደረገ? አጋደመው። እሺ አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። እሺ የእግዚአብሔር መልአክ ከሰማይ ጠራና ናናኑሳ ካታያ ዛሬ አንድ ሰው ይጠራል ያልኩ ነው። አሜን። አረ በጌታ ዛሬ ወይኔ ሰው የለም፣ ትንቢት ነው የሚናገረው። እስከ ዛሬ ድረስ ይኸውልህ ሰው ጠርቷል። ዛሬ ግን የሆነ ድምጽ ትሰማለህ። አሜን። ከሰማይ አንድ ድምጽ ትሰማለህ። አሜን። አሜን። ሰምተህ የማታውቀውን ትሰማለህ። አሜን። እግዚአብሔር ዛሬ የሆነ ሰዎችን ድምጽ ያሰማል። አሜን። ይህ ድምጽ የተራ ድምጽ አይደለም። አሜን። ታሪክ የሚቀየር የሌለው ወደ መኖር የሚያመጣ ፍርሃትን የሚያቆምበት ኃይል ሰጪ ይሆንልሃል። ከሰማይ መልአክ አብርሃምን ምን አደረገ? ጠራና ምን አለ? አብርሃም አለው። የተቀየረ ስሙ ድሮ አንድ ሰው ነው። ይሄ ግን ችኩል ስለሆነ ስሙን ቀየረና አብርሃም የሆነ ሰው ዛሬ ለክብር ይጠራል። አሜን። ለመጎስ ይጠራል። አሜን። ያዘው አጠገብ ላይ ያለው የምትጠራው በለው በተራ ስም ሳይሆን በተከበረ በተቀየረ በእምነት ስም ትጠራለህ። አሜን። አሜን። አንድ ሰው አሜን ስል ይሁን። አሜን። አንድ ሰው አሜን ስል ይሁን። አሜን። ዛሬ ቀን መላእክቶች ይጠራሉ። አሜን። ነገርሽን ለመቀየር ይጠራሉ። ሞትን ላስመልጡ ይጠራሉ። አሜን። የሌለ ነገር ሊያመጡ ይጠራሉ። አሜን። ገፋ አድርግና የተባለበት በለው እደርሳለሁ። እግዚአብሔርን ሳላየው አልመለስም። ታምናለህ? አድርግ ያለውን ታደርጋለህ፣ እሱ ይገለጥልሃል። አሜን። ቆይ ሰዎች እኔ ለናንተ አልገባም ድረስና በጣም ስማይ ለኔ ነው ይሄ ቃል የገባው። እግዚአብሔር ተናግሮ ቦታውን ከደረሰ ታምር የሚቀየርበት ሰው እግዚአብሔር የጠበቀ ሰው ብቻ ነው። ለሱ የታዘዘ ሰው ብቻ ነው። መከራ ሊበዛ ይችላል፣ ችግር ሊበዛ ይችላል። እግዚአብሔር ያለውን ታማኝ የሆነ ሰው ባዶ አይመለስም። አሜን። ቆይ እሺ፣ ዋናው ጋር ልግባ። እሺ እርሱም በብላቴናው ላይ እጅን አትዘርጋ። በጌታ ስሙን ድግመው። እርሱም በብላቴናው ላይ እጅን አትዘርጋ። እሺ አንዳችም አታደርግበት። ስማ፣ እርሱ ብላቴናው ላይ እጅን አትዘረጋ፣ አንዳች ነገርም አታደርግበት። አንዱ ልጅ ነህ፣ ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆነ አሁን አውቃለሁ አለው። አብርሃምም ዓይኑን አነሳ። ቁጥር 13 አብርሃም ዓይኑን አነሳ። በኋላም እነሆ አንድ በግ በዱር ውስጥ ቀንዶች በጽደቅ ሳቤቅ ተይዞ አየ። አንድ በግ በጽደቅ ሳቤቅ ተይዞ አየ። እሺ አብርሃምም ሄደ፣ በጉንም ወሰደ፣ በልጁ ፈንታ መስዋዕት አድርጎ ሰዋው። እሺ ቁጥር 14 እንድገመው። አብርሃምም ያንን ቦታ ያህዌ ሪኤ ብሎ ጠራው። በቃ ታይ ሃሌሉያ። እኔ አንድ ነገር ነው ዛሬ ቃሉን የሚሰማ ሰው የተዘጋጀ ሰው ብቻ ነው። ሁለት ነገር ይዘህ ትሄዳለህ፣ ተራ ቦታ ላይ ኃያል ትሆናለህ። ሁለት ነገር ይዘህ ትሄዳለህ፣ ደጋሚ ቦታ ተከብረህ ትኖራለህ። ይሄ ምንድነው ከተባለ ከሰማይ የመጣው ድምጽ ይሆናል። ከሰማይ የመጣ ድምጽ ነገር የሚቀየር ነው የሚሆንልህ። አንድ ሰው እጅን ከፍ አድርገና አንድ ነገር ይዤ እወጣለሁ።
ይሄ ተራ አይደለም በለው። ይሄ ተራ አይደለም። አንድ እግዚአብሔር የተባለው ነገር በሕይወቴ ላይ ዛሬ ሰባት ላይ ይፈጸማል። አትወልጅም ብሏል፣ መልታ ትወልዳለህ። የለም ተብሏል፣ ካሳ ይመጣል። አሜን። አታዘጋጅም፣ ይዘጋጅልሃል። አታዘጋጅም፣ ይዘጋጅልሃል። አሜን። አንተ አትቸገርም፣ እግዚአብሔር ያዘጋጃል። አሜን። ሃሌሉያ አሜን። አጠገብ ላለው ገፋ አድርግና የተባለክ ቦታ በለው። እግዚአብሔር የተናገረ ቦታ ሳትደርስ መንገድ ላይ አትቀርም። አንድ አማኝ አሜን ስለሆነለት አሜን። ኢማኑ ዛሬ ሴቶች እዚህ ቤት ጠንካራ የሆኑት አሉ። እግዚአብሔርን ከፍ የሚያደርጉት አሉ። ለእግዚአብሔር የተመረጡት አለ። ሁኔታ የሚያስቆሙት አሉ። በዚህ ቦታ ላይ አንድ ነገር ነግራችኋል። ሃሌሉያ። ይሄ ቃል በጣም ውስጤ ላይ እኔ ሌላ ስዘጋጅ እግዚአብሔር ያስቀየረን እዚህ ቤት ለመጣ ለጌታ ዛሬ እንኳን ከሰው ሰምቶ ይምጣ፣ ቃል ሰምቼ እመጣለሁ ብሎ ይምጣ፣ ቸርቹ ስለማያውቀኝ ይምጣ፣ እንዱ ዝም ብሎ ይግባ። እግዚአብሔር ግን ዛሬ የሆነ ነገርን ቀይሮ ያስገርማል። አሜን። እሺ ልቀይረው። አጠገብ ያለው ጨብጥና ካንተ ጋር ያለ በለው። ያልሰማው ነገር ያላየው ነገር ባንተ ሲፈጸም በአይን ያያሉ። ለአንድ ሰው ይሁንለት። ማነው ይሁንልሽ? ባክ ዘማሪ አይሆንም ብሏል፣ ስዘምሪ ያይሻል። አይሰብክም ብሏል፣ ስሰብክ ያያሉ። አይሰራም ብሏል፣ ብዙ በሮች ከፈቱ ያያሉ። በቅርብ ጊዜ አንተን በየአደባባዩ ላይ ያስጨናንቃል። ባክ በየአደባባዩ ላይ ያስጨንቃል። የኔ ከሆነ ከኔ ጋር ያለው ሳያቅ እግዚአብሔር ይመጣል። ከኔ ጋር ያለው ሳያ የሆነ ክብር ይመጣል። አሜን። ሌላው ያላየ ክብር ባንቺ ቤት ዛሬ አንድ ብሎ ይመጣል። ባክ አሜን። ምን አለ አንድ ሰው ነቅነቅ ብሎ አሜን ብሎ ቢቀበል። አሜን። አብርሃም ይላል በዚህ ቃል ላይ ሁለት ነገር ነግራችኋል። አብርሃም ከእርጅና በኋላ እግዚአብሔር ሳራ ምዕራፍ 21 ላይ አስባት ይላል። አስቦ ደግሞ ይስሐቅን ሰጣት። ይስሐቅን ከሰጠ በኋላ ሁለተኛው ምዕራፍ ላይ እግዚአብሔር ደግሞ አብርሃምን እንደገና ሊፈትነው ጠራ። አንድ ልጅ ነው ያለው። አንድ ልጁንም እግዚአብሔር በቃሉ የመጣውን በእርጅና የመጣውን እስቲ ያዝን ይሁን እኔ ነው የሚበልጠው ይስሐቅ እንደሚበልጥ ይሄ ሰውዬን ፈትናለሁ ብሎ እግዚአብሔር መጣና በሌሊቱ አብርሃምን ጠራ። አብርሃም አቤት፣ አንድ ነገር መልእክት ይዤ መጣሁ ወደ አንተ። ምን? ነገ እኔ የሚያሳይ ተራራ ላይ እኔ የሚያሳይ ቦታ ላይ አንድ ልጅ ነገ ወስደ ምን አድርገኝ ሰዋልኝ አለው። ሰዋልኝ አለው። ምንም የሌለው አንድ ልጁ ሌላ አለ ብሎ ተስፋ የሚያደርግበት ያረጀው ልጁ ሳራ መውለድ የማታቅ በቃ የዛነ እድሜ ያለቀችን ሰዋልኝ ስል አብርሃም አልተደራደረም። እግዚአብሔር ብለኛል እሺ አለ። በጥዋቱ ይላል ለሳራም ሳይነግር አሜን በል። ዛሬ ያንተ ነገር ማንም ሳይሰራ ይፈጸማል። ባክ አሜን። አያችሁ፣ ለሳራም ሳይነግር እንጨት አዘጋጀ። የመሰዋ እንጨት ፈለጠ ይላል፣ ሰነጠቀ ይላል፣ አሰረ ይላል። ለወቹን ሁለቱን ጠሩ። ይስሐቅን ወሰደ፣ እንጨቱን በአህዮች ላይ አስጫነና አንድ ቦታ ደርሰን እንመጣለን፣ ለእግዚአብሔር ሰውተን እንመጣለናል። ሲሄዱበት አንድ ለነሱ ያልገባ ነገር አለ፣ ለአብርሃም የገባል። እግዚአብሔር ይስሐቅን ሰዋ ያለው ይስሐቅ እንኳን አመድ ቢሆን መልሶ ልጅ ይሰጠኛል ብሎ። አሜን። አሜን ነው ወይ? አሜን። በማለዳው ተነሳ፣ ጉዞ ጀመሩ። ጉዞ እየሄዱ ያለ እግዚአብሔር የተባለበት ቦታ ከሩቁ አብርሃምን ሆነ አየ ይላል። ከሩቁ አየ። ከዛ ያ ተራራው ካየ በኋላ ሞራ ተራራን ካየ በኋላ ለሌዎች እንደዚህ አለ፣ አሁን እናንተ እዚህ ጋር ረፍት አድርጉ፣ እዚህ ጋር ረፍት አድርጉ። እኔና ልጄ ይስሐቅ ሄደን እዛ ተራራ ላይ እግዚአብሔር በተናገረው ተራራ ላይ ሰውተን እንመጣለን አሉ። እንጨቱን አነሳ፣ ልጁ ላይ አስቀመጠ። አህያውን እዚህ ቁጫት። ለአብርሃም ለምን መሰላችሁ? ከሌዎች ጋር ያልሄደው ሌዎች አቅመኛ ናቸው። ይስሐቅን ሰዋለሁ ካለ ከእጁ ይወስዳሉ፣ ከእግዚአብሔር ጋር ያጣላሉ። ሳራ ከሰማች አብርሃም ሆይ አቤት፣ ልጅን አንድ ልጅን እግዚአብሔር ሰዋ ብሎላል። እግዚአብሔርን ድንጋይ ያብለው፣ እኔ አርጅቼ የወለድኩ ልጅን ሰዋ ይላል። አይሆንም ብላ ትጮኻለች። አገር ነው የምጠራው። እሷም እንዳይሰማ ብሎ አብርሃም በልቡ በእግዚአብሔር አመነ።
እግዚአብሔር ላይ ተስፋ ያደረገ ባረጀ ጊዜ የሰጠ የአሁኑ ሰው እኮ እግዚአብሔር ከሰጠው ነገር ላይ ይደብቃል። ይሄ አንዱን አልደበቀም። አሜን ነው ወይ? አሜን። ልጁን እኮ አልደበቀም። አንድ ሰው አሁን ሚሊዮን አይደለም 10,000 ብር እግዚአብሔር ቢሰጥ 1,000ን ይደብቃል። ይሄ ሰውዬ አንዱን ያለውን ሰጣለሁ። መጓዝ ጀመሩ። አብርሃም እየሄደ ከልጁ ጋር ልጄ ሆይ ደከም ካላለም ልጁ እንደዛ አለ። ትዝ አለው ከዚህ በፊት በበግ ነው የምንሄደው። ጌታ ሆይ አባቴ አብርሃም አቤት፣ አባቴ አቤት፣ አንድ ነገር የረሰነው ነገር አለ ወይ? አንተ ረስተሃል፣ እኔ ረስቻለሁ። ምንድነው የረሰነው ስል አባቴ ቢላ ይዣለሁ። እሺ እሳትም አለ እንጨትም አለ ሁሉም ነገር አለ፣ ግን አንድ የጎደለ ነገር አለ። ምን የጎደለ ልጄ ስል የመሰዋ በግ ረስተናል ስል ልጄ ዝም በለው አባቴ የመሰዋን በግ ምን ያደርጋል? ያዘጋጃል። አረ ዛሬ አንድ ሰው ይሁንለት። አሜን። አንቺ ቤት የሌለው ነገር ዛሬ ምሽት ይዘጋጃል። አሜን። ሰው ጎረቤት እስከሚገረም ይዘጋጃል። አሜን። ገፋርግና እኔ ቤት የሌለው ነገር እግዚአብሔር ያዘጋጃል። አልጨነቅም በለው። በእምነት እኖራለሁ። አንድ ሰው አሜን ስለሆነ አሜን። የሚገርም ነገር ነው። ይስሐቅ የበጉን ይወላችሁ። እኔ የሚገርም ነገር እሱ አይደለም። እየሄዱ ሳለ ለዎች እንደዚህ አለ እንዳይለቁት አለና እኔና ልጄ እዛ ተራ ላይ ሰውተን ወደዚህ እንመጣለን። ለመሰዋት የሚሄደው ማን ነው? ይስሐቅ ነው። እንመለሳለን። አብርሃም የሚለው ከማጋ ነው? ከልጁ ጋር። ምን አይነት እምነት ነው? ሳይደርስ አላይ። ከዛም ይስሐቅ እየሄደ ሁለተኛ ጠራ። አባቴ አሁንም ልቤ ደነገጠ፣ ፈራ። ታዳኑ ዘካታይ ታነራች አሻሽል የሚባለው ነገር ታውቃላችሁ? ጀርባው ምታና አሻሽል ለቃል የተዘጋጀ ሰው ካለ እንደዚህ ከአፋ ሰርገ የሚወስድ ነው እንጂ ምንም ወደዚህ ምን የለም። የሰማና አሜን ያለ ነው አሜሪካ የገባው። ያልሰማ እዛ ሰፈር ላይ ከሚንጨረጨር ሰምተ አሜን ብለህ ግባ። አሜን ማለት ባይዘው ተስማምተናል። ሌላ አለ እንዴ? የለም። ስለዚህ ይስሐቅ ሁለተኛው እጅል ልበላችሁና ሁለተኛው ምን አለ? ልቤ ፈራ። አባዬ አቤት፣ አብርሃም አቤት፣ አባቴ እነሆኝ ልጄ ደግመኝ ጠራኝ። እሺ አባቴ አሁንም አንድ ልቤ ፈራ። ምንድነው? እኛ ግን እሳት ይዘናል፣ እንጨት ይዘናል፣ ቢላም ይዣለሁ። አባቴ ግን የመሰዋ በግ የት አለ ስል የእግዚአብሔር የመሰዋን በግን ያዘጋጃል። ጉዞ ቀጠሉ ይላል። ደረሱ። ወደ ቦታው ከደረሱ በኋላ እንጨቱን በርብራብ ምን አደረገ? አስቀመጠ። ድንጋዩን አከማቸ፣ ለመሰዋት አደረገና ልጁ የመጨረሻ ጥያቄ ሲጠይቅበት ልጁ ደሰ አብርሃም አባቴ አቤት፣ የለም እኮ በጉ ስል ልጄ ሆይ በግ ምን ታደርገው ዛሬ አንተ ነህና እጄን ስጠኛል። አሰረው። ከእንጨቱ ጋር ምን አደረገው? አጋደመው ይላል፣ አስተኛው ይላል። ቢላው ሊያርዶ ከፍ ሳደርግ ከሰማይ የሆነ የሚቀየር ድምፅ መጣለት። አሜን። ዛሬ እምነታችሁ አይቶ የሆነ ነገር ይቀየራል። ባል አሜን። እምነትና የሰው ሐሳቡን ይለውጣል። አሜን። በጌታ ጨብጠውና እምነትን አይቶ በለው። እምነትን አይቶ ከሰማይ አንድ ድምጽ ይመጣል። ሐሳብ የሚያስለውጥ የሌለው ወደ መኖር የሚያመጣ ታሪክን የሚቀይርለት የማቤት ነው። ዛሬ ይጎበኛል። አሜን። ባልሽ ጠላ ዛሬ ትጎበኛለህ። አሜን። ወዳጅ ጥሎ ሄዶ ዛሬ ትጎበኛለህ። አሜን። አሜን። ቃል ያለው ከሰማይ ድምጽ ይመጣልሃል። አሜን። ከሰማይ አንድ መልአክ ድምጽ ጠራና እንዲህ አለ። እጁን ከፍ ሳደርግ አብርሃም 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 አለው። ሁለቴ አይደለም ሶስቴ ጠራ። የደገመው ነገር ነግራለሁ። አብርሃም ለእምነቱ ጨካኝ ነው። ቶሎ ብሎ ያደርጋል ብሎ ድምጹን አብርሃም አብርሃም ስል እነሆኝ ብሎ ቃይራል። ልጅ ላይ አንዳች ነገር እንዳታርገው። አንድ ልጅን ለኔ አልከለከልክምና አንድ ነገር ላንተ ተዘጋጅቷል። ምንድነው? ዞር ብለህ አየህ፣ ለይስሐቅ ፋንታ በግ ተዘጋጀ። አሜን። ዛሬ የሆነ ሰው አሜሪካ ለመሄድ ተዘጋጀ። አሜን። ለአገልግሎት ለመሄድ ተዘጋጀልህ። አሜን። ማነው ብር የለም ያለው? ለመሄድ ተከልክያለሁ። ወደ ቦታው ለመሄድ ሰው አጣው ያለ አለ። አንድ ሰው አለ ዛሬ እዚህ ቤት ላይ የሌለው ነገር ይዘጋጅልሃል። አሜን። የሌለው ነገር ይዘጋጅልሃል። አሜን። ምን አለው? የሆነ ሰው ተንቀሳቅሶ የኔ ነገር ተዘጋጀልኝ የሚል ተዘጋጀ። አንድ ሰው ይሁንለት። አሜን። የውጭ ባጀት ይመደብልሃል። መንገድ ከፋቾች ይበዙልሃል። አሜን። የለም ያለው ይዘጋጅልሃል። አሜን። አካውንት ላይ ዛሬ ታምራት ይሆናል። አሜን። ለኑሮይ ታምራት ይሆናል። አሜን። በኢየሱስም ተፈጸመ። አሜን።
እና ማሳብራዳክ ይነካኛል የሆነ ቃል አንተ ስማኝ ጌታ ምስክሬ ነው። አንዳንድ ሰው ከዚህ ባለቤቷን ውጭ ሀገር ልኮ በረከት አጣ። በድምር ብቻ በታምር ቢሆን ሰውየው ታምረኛ ይሆናል። ብዙ ነገር ሆነና እኔ ጌታ ወይ ገርሞኛል። ይሄ ቃል በደንብ ስሙ። እግዚአብሔር ታምራዊ አምላክ አሜን። አብርሃም ስለ አንድ ጊዜ ያልጠራ ምክንያት ነገርኳ። አብርሃም ጨካኝ ነው፣ ቶሎ ብሎ ያርዳል። ቀጣለና እነሆኝ ስል ልጅ ለአንዳች ነገር እንዳታርግ የእምነትን አይቻለሁ ደማ አልከለከልከኝምና አንድ ነገር ተዘጋጅቷል ስል ዞር ስል በግ ይጮሃል። ወይ ቢሳ ውስጥ የሆነ እዛ ጫካ ውስጥ ይላል ቀንዱ የታሰረ ማን ያሰረ ይመስላል? እዛ አካባቢ ላይ በግ አይደለም የበግ ሽታ የሌለበት ጌታ በሚያውቀው ነው። አንተ በታምራ ኑር እባክህ፣ በድምር አትኑር። እዛው ጫካ ውስጥ ላይ በግ የለም። እዛ ጫካ ውስጥ የበግ ሽታ የለም። አይደለም የአውሬዎች ሽታ አለ። ግን የኛ ጌታ አንድ ተኩላን በግ አደረገ ማለት ነው። እመነው በጌታ አጠገብ ላይ ያለው እመን እንጂ በለው። እመን እንጂ ለእግዚአብሔር የማይቻለው ነገር የለም። ስለዚህ በጉ በቀንድ ታስሮ እዛስ ላይ ይላል። አብርሃም ቶሎ ብሎ ልጁ ፈጣኝ አይደል እንዴ? እጁን ፈታና ይስሐቅ ያቤት ይኸው ቅድም ያዘጋጃል ያለው በግ ተዘጋጅቷል። ልጁ ተዘጋጅቷል። አባቴ ይገርማል። እውነቴን ሊሰዋኝ ነበር። አምላክ ልክ ነው አለና ሁለቱ ይሄዳሉ። በጉ እዛ ጋር ታስሯል። በጉ ይጮሃል፣ አይሮጥም። እግዚአብሔር ይሁን ቀንዱን አሳስሮ ያስቆመው ለመሰል አብርሃም እንዳይሮጠው 100 ምናምን ዓመት ነው። በጉ እንዳያመልጠው ነው ያሰረው። ያሰው በጌታ ከዛሬ በኋላ የማይሮጥ በረከት ያገኛል። አዎ አረብ አትሄጂም ያልኩ ነው። እዚህ የተረጋገጠ ማንም የማይነካ የማይሮጥ በረከት ይሆንልሃል። አሜን። ባለ ቦታ ላይ እግዚአብሔር ይባርካል። አሜን። አትሮጥም። ከዛሬ በኋላ የተረጋገጠ ረጋ ያለ የማይሮጥ በረከት ዛንተ ይዘጋጅልሃል። አሜን። እና ከሄደ በኋላ በጉን ይስሐቅ ያዘው። በጉ ራሱ አይሮጥም እኮ አንተ በቃል ነው የመጣው። ተኩላ ነው ጌታ። በዚህ አካባቢ ላይ ቤትም አይታይ እንዱ እዛ አካባቢ ላይ እርባታ የምናደርግበት በግም የለም። ተኩላው ነው በግ ያደረገው ወይ ቀበሮን ነው በግ ያደረገው ጌታ። እንዴት እንደወፈረ ብታዩ የቃል የመጣው በቃል ጌታ ምስክሩ በቃል የመጣው እንዴት እንደወፈረ ብታዩ። በቃል የመጣው አይሮጥማ ተረጋግቶ ነው። አብርሃም ሲመጣ በስበቱ አላ ልጅ ያው ስበረው እንጨቱን ስብር አድርጉ ቀንዱን ያዙና ና ብሎ በጉን ይጎትታል። ከኋላ አየህ እግዚአብሔር ያዘጋጃል ያለው በጉን አያ እንዴት እንደሚያምር ይላል ሁለቱ። ልጁም ደግሞ አባቴ ደስ ይላል በጉ የኛ ጌታ እኮ ታምራዊ ነው ያሉ። ልጁ ይመታል፣ አባቱ ይጎትታል። ዛሬ እንዲህ ልበልህ ያቃተ ነገር ዛሬ ቀን ምንድነው? 7 ነው የመጨረሻ ይሆናል። ይሄ ወር የምስጋና ይሆንልሃል። አሜን። እባክህ ከነጋ ሰለ ተቀበለው እባክህ። አሜን። ይሄ ወር ዛሬ ላንተ ለምስጋና ይሆናል። ለጠላቶች ግን ሽብር ይሆናል። ይሄ ወር አንተ ቤት ምስጋና ይቀጥላል። የጠላት ቤት ለቅሶ ይቀጥላል። ከዛሬ በኋላ በምስጋና ትቀጥላለህ። አሜን። ወደ ተባለበት ቦታ እግዚአብሔር ያደርስልሃል። አሜን። ገፋር ጋር አጠገብ ላይ ያለው የቀናኝ በለው በጌታ የተናደደ የለም ያለው በነቤት ያለው ታምራት እያየህ እየተጨነቀ ይኖራል። አዎ አንተ እየተደሰትክ ትኖራለህ። ባክ ጎዳይ ግግስ እንዴ አሹበል ይሄ ማለት እሳይ ማለት ነው። ጠላት ቀጥል ይበል እሳይ በግ ተዘጋጅ። ከዛሬ በኋላ ለምትሄድበት መንገድ አትጨነቅ። ምን እበላለሁ ብለህ አትጨነቅ። የሚዘጋጃል። አሜን። ኢየሱስ ራሱ መጣና አረጥ አለ እናንተ ሁሉ ጊዜ ትጨነቃላችሁ። ተጨነቃችሁ በክንዳችሁ ላይ አንድ ክንድ የጨመረ በቁመታችሁ ይልማል። ከዛ በኋላ እንዲያል ነገ ለነገ ይጨነቅ። ስለ ነገ አትጨነቃል። ነገ የኛ አይደለም፣ ዛሬ ነው የኛ። አሜን ነው። ጠላት መቼ ገላለሁ ነው የሚለው ነገ ይላል።
ዛሬ ያንተ ቀን ስለሆነ ልክ አይደል እንዴ? መቼም አጋንንት ያስቶክ መች ትገላለህ ብላ ነገ ዛሬ አይልም። ዛሬ ያንተ ነው። አሜን ነው። ዛሬ የኔ ነው። እና በጣም ደስ የሚለኝ ቃል እዚህ ጋር እንዲህ ነው። አብርሃም አመጣና ይስሐቅም ደስ ያለው በጉን ያዙ፣ ሁለቱ እግሩን አሰሩና አረዱ ይላል። የእግዚአብሔር መስዋዕትን አደረጉ ስል ለወጭ ቁጭ ብሎ ይጠብቃል። እምነት አይነት ምን አይነት እምነት እንደሆነ ልንገር። እግዚአብሔር ባንተ ህይወት ላይ ያዘጋጀው ካለ ስትቀበር ነገር ይሸበራል። አንተ በእምነት መኖር አለብህ። ቤት ላይ ምን ይመለም አለ። ሰው አይጠጋም፣ ይጠጋል። እንዴት ነው? እግዚአብሔር በታምር ያኖረኛል። አሜን ነው ማለት አለብህ። አንዳንድ ጊዜ የሚናገረው ሰምተህ ከተናወጥ ሰፈር ነው የምትቀይረው፣ አገር ነው የምትቀይረው፣ አትባረክም። ግን ሰፈር ላይ ሆነ ጠላትን ታኖራል። አቻቻቻ ያልኩ ያዘው አጠገብ ላይ ያለው በጌታ እኔ ዛሬ መልእክት ነው። ጠላት በለው ሳይሞት ኖሮ ክብርህ ያያል። ታሪክ ተቀይሮለት አብርሃም ተዋለትና እግዚአብሔር ለአብርሃም የተናገረው አንድ ቃል አለ። ጌታ በጣም እግዚአብሔር መጨረሻ ላይ እምነቱን አይቶ የተናገረ አንድ ቃል አለ። እቺን ካልኩ በኋላ ለእናንተ በጣም ጸልያለሁ። ቁጥር 17ን እስቲ አንብብል። ቻራባሻሎቶስ አንድ ልጅህን አልከለከለህምና። በደንብ ስሙ። አንድ ልጅ ዛሬ የሆነ በረከት ይዘህ ትሄዳለህ ያልኩ ነው በጌታ አሳይ። በእናትህ ተንቀሳቀስና አሜን በለኝ። ዝግጁ ሆነ አሜን በለኝ። በረከት ያጣ ቀን ስራ እየሰጣ እየለፋ እየጸለቅ እያገለገለ እየሰራ በረከት ያጣ ሁሉ ጊዜ ለቅሶ የሆነባችሁ ባዶ የሆነባችሁ ሰዎች ዛሬ የምስራች አለኝ። አሜን። ዛሬ የምስራች አለኝ። አሜን። በረከት ተቆጥሮ አያልቅም። አሜን። ቆይ አንዳውን አልገባም። እዚህ ጋር ቆይ እሺ አንብብልኝ። በእውነት በረከትን እባርካለሁ። እውነት በረከትን እባርካለሁ። ዘርም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ። ዘርንም የጠላቶችን ደጅ ይወርሳል። በጌታ ምን አለ ሰው በጌታ ወይኔ ሰው የለም እኮ በጌታ ዘር የማንን ደጅ ይወርሳል? የጠላትን። አንተ የደጋ ሰፈር ላይ እኮ እባቡ የሚቀለብ አላስለቀቀ ያለ አላኖር ያለ አለ አይደል እንዴ? ዘር የጠላትን ደጅ ምን ያደርጋል? ይወርሳል። ከዛሬ በኋላ የኔ ጠላቶችን እግዚአብሔር አሳልፎ ይሰጣል። ከነደጃቸው ወርሳለሁ። አሜን። ከነ በረከታቸው ወርሳለሁ። አሜን። የኔ ነገር በረከቴ አይቆጠርም። አሳያቸዋለሁ ወይ አሜን ነው። እዚህ ከተቀመጥበት እንደዚህ አፍሰ ያባል አንተ በይጀር አሁን አሸዋ ልበላችሁና ዘራችን እንደ ውሃ ዳር እንዳለ አሸዋ አበዛለሁ ማለት በዛ ማለት አይቆጠርም ማለት ነው። ቁጥራው ሲወርድ ይቆጠራል አይቆጠርም? ይቆጠራል አይቆጠርም? ይቆጠራል አይቆጠርም? አይቆጠርም። አሜን 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 አሜን። ጌታ ምስክሬ ነው። ዝም ብዬ አይደለም፣ እጄን እያያችሁ ነው አይደል? ከዛሬ በኋላ ያንተ ነገር ማንም የሚያስፈልግበት አሜን፣ ተቆጥሮ የማያልቅበት አሜን፣ በኢየሱስም ይሆናል። አሜን አሜን ነው ወይ? አሜን። ኢየሱስ ማን ነው? ይኸውላችሁ ዘሪ እንደ አሸዋ አይቆጠርም ማለት እንደ ሰማይ ከዋክብት ተቆጥሮ አያልቅም ማለት እዚህ ለሊቱ አናቋት አንድ ሺህ ያልቅ የቱ ነው ትላለህ? ብልቅ ይላል። በዚህ ጋር ጌታ ምስክር ነው። አሁን ሳውን ቆጥረህ ትችላለህ እኮ እዚህ ጋር ያለው ሳውን ከነ ወንበሩ ትቆጥርና ይሄ ህዝብ ገባ ልትል ትችላለህ። የሰማይ ከዋክብትን ቆጥረህ አትችልም። በዚህ ጋር ስትቆጥር በዚህ ጋር ሌላ ትወጣለች። ልክ አይደለም? አሁን ቆጥር ያልባለው ስትል ሌላ ይወጣል። አንተ ይሄን ቆጥር ያለው ስትል ተቆጥሮ አያልቅም። አብርሃምን እግዚአብሔር እንዲህ ነው ዘሪ እንደ ሰማይ ከዋክብት በረከቴ እንደዛ ይሆናል። አሜን። ወይኔ በቅርብ ጊዜ አንዳንድ ሰው ለሰው መኪና እየገዛ ይሰጣል። አሜን። ቤት እየሰራ ይሰጣል። አሜን። ከኪሱ ላይ በረከት ያልቀው። አሜን። የኔ ከሆነ ያበበ
በረከት ለሰዎች ተቆጥሮ አያልቅም። አሜን። ለጠላት ተቆጥሮ አያልቅም። አሜን። ለወረኛው ተቆጥሮ አያልቅም። አሜን። አለ የተባለ ነገራችሁ ላይ ዛሬ በዝቶላችኋል። አሜን። አሜን። አጠገብ ላይ ያለው ማክ ገፋር ግን እንዲበል ከዛሬ በኋላ እየጨመርክ እየበዛ ትሄዳለህ። ጠላት እያነሰ እየጠፋ ይሄዳል። ማነው በዚህ ጋር አሜን ያለው? አሜን። ማነው በዚህ ጋር አሜን ያለው? ዛሬ የበከራታል ነገ ለሌላው ትከፍላለህ። አሜን። ዛሬ የሚበላ ነገራታል ለሌላው ዛሬ ታስፈጫለህ። አሜን። የሚሰጥ ነገር ቀርታል በቅርብ ጊዜ መኪና እየገዛ ትሰጣለህ። አሜን። የሌለው ነገር እየገዛ ትሰጣለህ። አሜን። እግዚአብሔር እንደዛ ለደካማን ብርቱ አደርጋለሁ። አሜን። ቸውራማን አላፋሸላት ሆይ ውስጤ ላይ አንድ ነገር እየመጣልኝ ነው ወዳጄ። ጌታ ምስክር ነው። በእግዚአብሔር ቀልድ አላውቅም። ሌላው ይቀለዳል፣ ይሄ ጌታ አይቀለድም። እንደ አሸዋ ዘር እያበዛ ንብረትን እያበዛ በረከትን እያበዛ አማኝ ግን ጌታ ምስክር ነው። ድህነት ይወዳል። ድህነት ከኛ ይሰበር። አሜን። አንተ ተስማምታል እንደ ከድህነት ጋር እግዚአብሔር በቅርብ ጊዜ በዚህ ኪስ ላይ በዚህ ኢትዮጵያ ላይ ያለው አካውንቶች ሁሉ ያንተ ብር ይቆጣጠር ባክ። አሜን። ታናሸነች ተባካችሁ አሜን ብላችሁ ተቀበሉ። አሜን። ምን አይነት ሰው ነው? በቃ ይኸውልህ አንድ ቦታ ላይ መጽሐፍ ቅዱስ ሲናገር ደሃ የሆነ ሰውን ወንድሞች ይጠላሉ ይላል። ደሃው ወንድም ይጠላል። ወንድም እኮ ነው ደሃውን ይጠላል። ታዲያ ድህነት ለኛ ለኢትዮጵያ ነቢያት አለ ተብሎ ምንድነው የሚያስቀር? ጌታ ምስክር ከዛሬ በኋላ እዚህ ፋና ላይ ያገለገልኩ አንተ ቀንና ሌሊት እየተጨነቅክ አትኖርም። አሜን። እኔን እግዚአብሔር ከቀባኝ አንተ አመንታ ብቻ ነው ላንተ። አሜን። ይሄ ቃል እኔ ያልጻፍኩ እግዚአብሔር አይደል የተናገረው? የተጻፈው እግዚአብሔር አይደል የተናገረው? እግዚአብሔር ዛሬ ቀን 7 ነው። በሚቀጥለው 7 ሳይደርስ ያንተ ነገር አይቆጠርም። አሜን። አሜን። ያንቺ ነገር አይቆጠርም። አሜን። 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 አንድ ሰው ከዛሬ በኋላ በአገልግሎት ትጨናነቃለህ። አሜን። በስራ ትጨናነቃለህ። አሜን። በጥሮ ትጨናነቃለህ። አሜን። በበረከት ትከባለህ። አሜን። አረ ዛሬ በኢየሱስም ይሁንብሽ። አሜን። አንድ ልጅ የለም ብሏል እግዚአብሔር። በመንታ ያስገርምሻል። አሜን። በእኛ ቋንቋ ነው። በአማርኛ ሰው የገፋውን እግዚአብሔር ሰው ያደርጋል። አሜን። እኔ የአብርሃም እምነት ለእናንተ ይስጣችሁ። አብርሃምን አንዳንድ ሰው ስሙ አብርሃም ይሆናል፣ ልጁ አብርሃም የሆነ ሰው አለ። እንደገና ደግሞ ቤቱ ላይ አብርሃም፣ አገሩ ሁሉ አብርሃም ስም ነው የተሰየመው። ግን የአብርሃም እምነት ይስጣችሁ። አሜን። ዝም ብለ ስም ሳይሆን የአብርሃም እምነት ይስጣችሁ። አሜን። አንዳንድ ሰው ልጁን ሲሳይ ይስሐቅ ይላል። አንዳንድ ሰው እንደዚህ ከመጽሐፍ በቃ የኔ ልጅ እንደዛ ነው ይላል። አንተ ካልገባ ለምን ትሰይማለህ? ለልጁም የማይሰራው ስም ለምን ትሰይማለህ? እንዱ ያንተ ልጅ ሺውም ይሁን በቃ እግዚአብሔርን ካወቀ አሜን ነው። ሰው ሳይገባ አብርሃም ይላል። ጌታ ምስክር ሳይገባ ይስሐቅ። ከዛስ መጽሐፍ ቅዱስ ላይ ያሉትን ሁሉ ይጠራል። ግን የነሱ ህይወት የሚኖር ሰው የለም። አሜን ነው ወይ? አሁን ሰው ምን መሰላችሁ ጌታ አሁን ሰው እየደነገጠው ምን መሰላችሁ? ኢየሱስን ብሎ ለመሰየም የከበዳቸው ስሙ ነው። ይሄንን ደፍሮ ሊሰይሟቸው ይችል ነበር። ውጫዎች ጂሰስ ያሉ ነው። ተጫዋች ነው ማለት ጋብርኤል ጂሰስ የአርሰናል ተጫዋቾች ማለት ጋብርኤል ጂሰስ የተመታ ይሁን። አሁን ኢዮብ አለ እኮ ጌታ ምስክር ነው። ስሙ ኢዮብ ይሆን ያለ ኢዮብ አሰቦች ነው እንዴ ሰው ይልካል። ኢዮብ የሆነው የኢዮብ እምነት ካልገባ ስም ተሸክመ መኖር አይገባ። አንተ የኢዮብን ታሪክና የኢዮብን ያነበብኩ አንዳንድ አገልጋይ ጥቅስ በጣም ይጠቅሳል። በጣም ጥቅስ አንደኛ ነው። ጌታ ምስክር አንድ ሰው ጋር ሄደ ኑሮ የለኝ ጋር እግዚአብሔር አዘጋጃለሁ ብሏል ይላል። እቺ ቶሎ ብዬ ነው የሚያቃው ትንሽ ጊዜ ከጥቂት ጊዜ በኋላ ደግሞ ሰውየው ተጨንቆ ታገኛለህ ማለት ነው።
ሰው ጋር ሄደ ልጅ ያልወለደችን ሄደ ስትጠይቅበት እግዚአብሔር ሳራ እንዳሰበ አንቺን ያስባል ስል አቤት እሺ እኔን ያው ከ45 ዓመት በኋላ ሴት አይወልድም ተብሏል ይላል። ሴት ደምሮ የኛ ጌታ ደግሞ 99 ዓመት ላይ መጣለው። አሜን። አይችልም ጌታ ይችላል። አያችሁ ጌታ ምስክር ነው። ከእግዚአብሔር ጋር ይወላል። የእግዚአብሔር አኗኗር ልንገራችሁ 45 ሴት ከዛ በኋላ አትወልድም ይላል። እግዚአብሔር ደግሞ ቆየና 245 ጀምሮ ነው የመጣው። 245 ስንት ነው? 9 245 ጀምሮ መጣና እስቲ የናንተ ይታየነ ይታያልና የሳራ ማጠን ከፈተና ይስሐቅን አልሰጠም። ይስሐቅ ጉልበታም አረጀበት የመጣ ተሰው እግዚአብሔር ከዛሬ በኋላ በእምነት ያኖር። አሜን። የሰማነው ቃል እግዚአብሔር ይባርከን። አሜን። ስለሰማችሁ እግዚአብሔር ይባርካችሁ። አሜን። ይሄ ቃል በሕይወታችሁ ላይ ይታተም። አሜን። አንድ ሰው አሜን ስለሆነ አሜን።